ሚስጥረ ሰማያት። ደራሲ ጤንነት ሰጠኝ ወይም ወልደ ሩፋኤል። አሳታሚ ነገረ ጥበብ ማዕከል። በ2004 ዓ.ም የታተመውን የዚህን መጽሐፍ ትረካ በተከታታይ ክፍሎች የሚያቀርብላችሁ የባራኪዩ ሥርዓት The Order of the High Priest ነው። ሚስጥረ ሰማያት። ስድስተኛው ዓመት አራተኛ ቀን። በሰማየ ሰማያት በስድስተኛው ዓመት በአራተኛው ቀን በመጀመሪያው ምድብ በሦስተኛው ስፍራ ላይ የሚገኙት የሰው ወገን የሆኑ ፍጥረታት እንደተለመደው በተፈጠሩበት ምድር ላይ እንደ ባህሪያቸው በተለያዩ ስፍራዎች በወገናቸው እጅግ ቁጥራቸው በዝቶ ሲኖሩ ይታየናል። እነዚህ ፍጥረታት ምንም እንኳን ተመሳሳይ ቅርጽና አፈጣጠር ቢኖራቸውም በባህሪና በአኗኗር ዘይቤያቸው የተለያዩ ናቸው። በምድራዊ ሰማያት በሁለተኛው ቀን ማረፊያቸውን በአራተኛው ምድብ የእንስሳት ባህሪና ቅርጽ ካላቸው ፍጥረታት መኖሪያ ስፍራ ያደረጉት መላእክት ከዚህ በፊት ከወሰዷቸው ከሰው ወገን ከሆኑ ፍጥረታት መካከል የተወሰኑትን ይዘዋቸው በመምጣት ከአዳም ምድር በስተምስራቅ አቅጣጫ በታላላቅ ወንዞች አጠገብ ከሚኖሩት ከሰው ወገን ከሆኑት ፍጥረታት ጋር ቀላቅለዋቸው ወደ መጡበት ስፍራ ተመለሱ። እነዚህ ከሰው ወገን የሆኑ አማልክት ናቸው አሉ ሽማግሌው። ምነው ከዚህ በፊት የስማዚያ ወገኖች የወሰዷቸው ከሰው ወገን የሆኑ ፍጥረታትን አልነበረም? እንዴት አማልክት ሊሆኑ ቻሉ? ሲል ሽማግሌውን ጠየቅኳቸው። አዎ እነዚህ ከሰው ወገን የሆኑ አማልክት ቀድሞ የስማዚያ ወገኖች ወደ ማደሪያቸው የወሰዷቸው ከሰው ወገን የሆኑ ፍጥረታት ናቸው። ነገር ግን በስማዚያ ማደሪያ ስፍራ በመግባታቸው የአማልክትነት ክብር አግኝተው እናያቸዋለን። ይህ ሂደት ፍጥረታት በተመሳሳይ ክብር ከተፈጠሩ በኋላ በሂደት ወደ ገዥነት ወይም ወደ ተገዥነት ክብር ሊደርሱ ይችላሉ የሚለውን የእንስሳት ባህሪና ቅርጽ ያላቸው ፍጥረታት ገዢ የሆነችውን የላምን ሐሳብ የሚደግፍ ይመስላል አሉ። እነዚህም ከአራተኛው ምድብ የመጡት አማልክት ከሰው ወገን የሆኑ ፍጥረታትን የተለያዩ ጥበቦችን አስተማሯቸው። በዚህም ምክንያት እነዚህ አማልክት ከሰው ወገን በሆኑ ፍጥረታት ዘንድ እጅግ የሚከበሩና የሚመለኩ ሆኑ። ከሰው ወገን የሆኑ ፍጥረታት ለእነዚህ አማልክቶች መሥዋዕት በማቅረብና የስማቸው መጠሪያ የሆነ ምስል ቀርጸው ከቤታቸው በማስቀመጥ ተገዥነታቸውን ገለጹ። በዚህ ሁኔታ ከሰው ወገን የሆኑ ፍጥረታት ከሌላ ስፍራ በመጡት አማልክቶች እየተረዱ እጅግ ጥበበኞች ሆኑ። በዚህ ጥበባቸው በአራተኛው ምድብ ከሚገኘው የአማልክቶች መኖሪያ ስፍራ ወደ ሰው ወገን መኖሪያ ስፍራ መጥተው ወድቀው የቀሩትን የመልአኩ ስማዚያ ወገኖችን ይዘዋቸው ለመውጣት የሚያስችላቸውን የግንብ መሰላል መስራት ጀመሩ። ይህ ግንብ እኛ የባቢሎን ግንብ የምንለው ነው ብለው ፈገግ አሉ አብሮኝ የሚገኙት ሽማግሌ። በምድራዊ ሰማያት በዚሁ ቀን በምድራዊ ሰማያት በሁለተኛው ምድብ ማረፊያቸውን ካደረጉት መላእክት መካከል ሦስቱ ወደዚህ ስፍራ መጡ። የመልአኩ የስማዚያ ወገን የሆኑ ፍጥረታት ከወደቁበት ስፍራ እየሰሩት በሚገኘው የግንብ መሰላል ወደ ማደሪያቸው ስፍራ ለመመለስ ሲሯሯጡ ተመልክተዋቸው ወደ ማረፊያቸው ስፍራ ተመለሱ። የመልአኩ ስማዚያ ወገኖች ያለ ረፍት የጀመሩትን የግንብ መሰላል እየሰሩ ባሉበት ወቅት በሁለተኛው ምድብ የሚኖሩት መላእክት በድጋሚ በቁጣ ወደ እነሱ መጡ። ከስማዚያ ወገኖች ጋርም ተዋጉ። የስማዚያ ወገኖች ቀስቶቻቸውን ይዘው ከሰሩት የግንብ መሰላል ላይ በመውጣት ከሁለተኛው ምድብ የመጡትን መላእክት ተዋጓቸው። ነገር ግን በስተመጨረሻ በሁለተኛው ምድብ የመጡት መላእክት የስማዚያ ወገኖችን አስረው ወደ ቀደመው የግዞት ስፍራቸው ወሰዷቸው። ከሰው ወገን የሆኑ ፍጥረታትንም እንደ ቀደመው እርስ በርሳቸው እንዳይግባቡና ከስማዚያ ወገኖች ጋር እንዳይተባበሩ ለያይተው ከስፍራው አስወጥተው በተኗቸው። በምድራዊ ሰማያት በሦስተኛው ቀን ከሰማየ ሰማያት መጥተው ማረፊያቸውን በምድራዊ ሰማያት ካደረጉት መላእክት መካከል ማደሪያውን በአራዊት ቅርጽና ባህሪ ካላቸው ፍጥረታት መኖሪያ ስፍራ ያደረገው የመልአኩ ሳጥናኤል ወገን የሆነው ዲያብሎስ ከማደሪያው ስፍራ በመውጣት ከአዳም ወገኖች መኖሪያ ስፍራ ሰሜን አቅጣጫ ላይ ከሚገኙት የሰው ወገን ወደ ሆኑት ፍጥረታት መጣ። በዚህም ስፍራ መንግሥቱን አጽንቶ ተቀመጠ። በምድራዊ ሰማያት በአራተኛው ቀን መላእክት በጥበብ ማደሪያ ምሳል ሦስት ሆነው አዳም በተፈጠረበት ምድር ወደሚኖረው ከሰው ወገን ወደ ሆነው ፍጥረት መጡ። ይህ ሰው ማን ነው ስል
ይህ ከሰው ወገን የሆነ ፍጥረት ማን እንደሆነ ለማወቅ ሽማግሌውን ጠየኳቸው። ይህ አባታችን የሆነው አብርሃም ነው አሉ ሽማግሌው ባጭሩ። የጥበብ ማደሪያ አምሳል የሆኑት መላእክት ወደ አብርሃም እንደመጡ እንዲህ ሲሉ ነገሩት። የሰው ወገን የሆኑ ፍጥረታት በተፈጠሩበት ምድር ቁጥራቸው በበዛ ወቅት ለአዳም የተሰጠውን ተስፋ እንዳይረሱ አሳስባቸው አሉት። እኔ ዛሬ የምነግራቸውንና የማስተምራቸውን ይሰማሉ። ነገር ግን ቁጥራቸው በዚህ ምድር በበዛ ወቅት ከዚህ መንገድ ወጥተው ቢስቱ ማን ይመልስላቸዋል? ማንስ ያስተምራቸዋል? አላቸው። ዛሬ ዘርህን በሶስት ከፍለን ልንጠብቅ ወደ አንተ መጥተናል። እኛም ከጥንት ጊዜ ጀምሮ ከአዳም ወገኖች ጋር አብረን እንደሆን ወደፊትም ከአዳም ወገኖች ጋር በሐዘናቸውም ይሁን በደስታቸው አብረናቸው እንሆናለን። አንተ በዘመንህ ሳለህ ለልጆችህ የአዳም ተስፋውንና ርስት ሀገራቸውን የሆነችውን ምድር እንዲጠብቁ ንገራቸው ሲሉ የአዳም ተስፋ ምን እንደሆነና ከሰው ወገን ከሆኑ ፍጥረታት የተሰወሩ ምስጢራት ምን እንደሆኑ አስተምረውት ወደ መጡበት ተመለሱ። በምድራዊ ሰማያት በአምስተኛው ቀን ከሰው ወገን ከሆኑ ፍጥረታት መካከል የተወሰኑት ጥንት የአባታቸው የአዳም ርስት ሀገር ለመመለስ ከሚኖሩበት ስፍራ ከወገኖቻቸው ተለይተው ወጡ። ነገር ግን ቀድሞ ከአዳም ርስት ሀገር መኖሪያ ስፍራ በስተሰሜን አቅጣጫ መንግሥቱን አጽንቶ የሚገኘው ዲያብሎስ ከመንገድ ጠበቃቸው። በግዞት አስሮም ወደ መንግሥቱ ወሰዳቸው። በዚህም ምክንያት የሐሳባቸው ሳይሳካ ባላሰቡት ስፍራ ለሱ መንግሥት አገልጋይ ሆነው በባርነት መኖር ጀመሩ። ይህች ስፍራ የአዳም ወገኖች የገዥነት ክብራቸው በተዋረደ ወቅት ተገዢ የሚሆኑባት ምድር ነች። እናም ታላቅ ክብር ያላቸው የምንላቸው የአዳም ወገኖች የገዥነት ክብራቸው ተዋርዶ በተገዥነት በዚህ ስፍራ መኖር መጀመራቸውን ስንመለከት በምድራዊ ሰማያት በሚኖሩ ፍጥረታት መካከል የገዥነትና የተገዥነት ክብር እንደሌለና ማንኛውም ፍጥረት በጊዜው ገዢ ሊሆን እንደሚችለው ሁሉ ማንኛውም ፍጥረት በጊዜው ተገዢ ሊሆን እንደሚችል እናያለን። እናም ይህ አንበሳ በምድራዊ ሰማያት ፍጥረታት ጋር በተከራከረ ወቅት ያነሳውን ሐሳብ የሚደግፍ ይመስላል አሉ ሽማግሌው። በምድራዊ ሰማያት በዚሁ ቀን በሁለተኛው ምድብ ማረፊያውን ያደረገው የአዳም ወዳጅ የሆነው ቅዱስ ገብርኤል በባርነት ወደ ተያዙት ሕዝቦች መጣ። እነዚህ ሕዝቦች የአዳም ርስት ሀገርን እየናፈቁ በዲያብሎስ መንግሥት ስር ወድቀው በባርነት ሕይወታቸውን ሲገፉ አገኛቸው። መልአኩም የአዳም ርስት የሆነችውን ስፍራ እስክትወርሱ ድረስ ከዚህ በባርነት ከምትኖሩበት ስፍራ ወጥታችሁ አዳም ወደ ተፈጠረበት ምድር ተመለሱ ሲል መከራቸው። ከሰው ወገን የሆኑት እነዚህ ፍጥረታት የመልአኩን ቃል ሰምተው በባርነት ከተያዙበት ሀገር ለመውጣት መንገድ ሲጀምሩ ዲያብሎስ በሥልጣኑ ከዛው ሊያስቀራቸው ተዋጋቸው። ነገር ግን በሁለተኛው ምድብ ከሚገኙት መላእክት መካከል አንዱ የሆነው ቅዱስ ሚካኤል የሰው ወገን የሆኑትን እነዚህን ፍጥረታት እየመራና እየመገበ የአዳምን ምድር ለሁለት የከፈለውን ባህር አሻግሮ አዳም ወደ ተፈጠረባት ምድር ሰደዳቸው። ከዚህ በኋላም እነዚህ ከሰው ወገን የሆኑ ፍጥረታት ከዲያብሎስ ጥቃት የሚያመልጡበትን ጥበብ በድንጋይ ጽላት ጽፎ ሰጣቸው። ይህ የሙሴ ጽላት ነው። ሙሴ የእስራኤል ሕዝቦች ተጠብቀው የሚኖሩበትን ቅዱስ ሕግ በድንጋይ ጽላት ላይ ተጽፎ ተሰጠው። ሙሴ ወደ ተቀበላቸው ወደ እነዚህ ጽላቶች ከተፈቀደለት ሰው በስተቀር መቅረብ የሚቻለው ማንም የለም። እነዚህም ቅዱስ ሕጎች የተገለጹለት ሁሉ በእውነት የእግዚአብሔር ወገን የታላላቅ ምስጢራት አዋቂ የእግዚአብሔር ሕዝቦች መሪ ይባላል። ነገር ግን እነዚህ 10ቱ ትእዛዛት በብራና ላይም ተጽፎ ይገኛሉ። በእነዚህ በብራና ላይ የተጻፉት 10ቱ ትእዛዛትና በድንጋይ ጽላት ላይ በሰፈሩት 10ቱ ትእዛዛት መካከል ልዩነት ይታያል። ግን ይህ ልዩነት የይዘት አይደለም፣ ከሰው ልጅ ጋር ባላቸው ግንኙነት እንጂ። በብራና መጻሕፍት ላይ የሚገኙትን የምናነባቸው በሥጋዊ ባህሪያችን ነው። በድንጋይ ጽላት ላይ የሰፈሩትን 10ቱን ትእዛዛት ግን የምናነባቸው በመንፈሳዊ ባህሪያችን ነው። ስለዚህ በሥጋ የሚደረግ ንባብ የቦታና የጊዜ ውስንነት ይታይበታል። በመንፈስ የሚደረግ ንባብ ግን የጊዜና የቦታ ውስንነት የማይታይበት ከመሆኑም በተጨማሪ ከሰው ልጆች የተሰወሩ ታላላቅ ምስጢራትን ይገልጻል። ይኸውም አሁን እኛ ምስጢረ ሰማያትን የተመለከትንበት ጥበብ ነው። ይህ የሙሴ ጽላት በአዳም ርስት ሀገር እምብርት ከሚገኘው ጽላት ልዩነት አለው ስል ሽማግሌውን ጠየቅኳቸው። አዎ፣ በአዳም ርስት ሀገር የሚገኘው ጽላት ለሁላችንም አባት ለሆነው ለአዳም የተሰጠው ነው።
ይህ የምንመለከተው ጽላት ደግሞ የአዳም ወገኖች ከባርነት ላወጣቸው ለሙሴ የተሰጠ ነው። ለአዳም የተሰጠው ጽላት በሰማያተ ሰማያትና በምድራዊ ሰማያት ስለሚገኙት ፍጥረታት በጥበብ ማደሪያ ስፍራ የተጻፈውን ፍርድ፣ ሕግና ሥርዓት ይዟል። ይህ ለሙሴ የተሰጠው ጽላት ግን ስለ አዳም ወገኖች የተጻፈውን ፍርድ፣ ሕግና ሥርዓት ይዟል። ሙሴ ከአዳም እንደተገኘ ይህ ጽላት የያዘው ፍርድ፣ ሕግና ሥርዓት ለአዳም ከተሰጠው ጽላት ተገኝቷል። ከሁሉ በላይ ለአዳም የተሰጠው ጽላት አባታችን አዳም ሕይወቴና ተስፋዬ የሚለው የክርስቶስ ተምሳሌት ነው። ይህንን ጽላት ያስቀመጠበት ስፍራ ደግሞ የእመቤታችን ተምሳሌት ነው ብለው ዝም አሉ። ከዚህ በኋላ የሰው ወገን የሆኑ ፍጥረታት በተፈጠሩበት ምድር ላይ በተለያዩ ስፍራዎች እጅግ ቁጥራቸው በዝቶ አየናቸው። በአዳም ርስት አገር በሆነው ስፍራ ላይ በሁለተኛው ምድብ ማረፊያቸውን ባደረጉት መላእክት እየተረዱ መንግሥታቸውን ያጸኑ ከሰው ወገን የሆኑ ፍጥረታትን ተመለከትን። እነዚህ ፍጥረታት ልክ እንደ አባታቸው አዳም የገነት ምድርን ሲናፍቁ ይታያሉ። ሁሉም አንድ ቀን በአዳም መሳሳት ምክንያት ያጧትን ገነትን እንደሚወርሱ አምነው በተስፋ በተፈጠሩበት ምድር ላይ በፍቅር ይመላለሳሉ። የአዳም ርስት ሀገር ከሆነው በስተሰሜን አቅጣጫ ላይ በሚገኘው ስፍራ ላይ ከሰው ወገን የሆኑ ፍጥረታት በሦስተኛው ምድብ በሚገኙት መላእክት ተረድተው መንግሥታቸውን አጽንተው አየናቸው። እነዚህ ወገኖች ልክ እንደ ረዳቶቻቸው ፍጥረታትን በግፍና በባርነት እየገዙ ይኖራሉ። በእነዚህም ፍጥረታት የግፍ አገዛዝ ስር የወደቁ በርካታ የሰው ወገን የሆኑ ፍጥረታትን ተመለከትን። በነጻነት እንዲኖሩ በተፈጠሩበት ምድር ከእነሱ አቅም በላይ በሆኑ ፍጥረታት በኃይል ተገዝተው በስቃይ ሕይወታቸውን ሲገፉ በማየታችን እጅግ ሐዘን ተሰማን። ከዚህ የግፍ አገዛዝ ማን ያወጣቸዋል ስንል ራሳችንን ጠየቅን። ከአዳም ርስት ሀገር በስተምስራቅ አቅጣጫ የሚገኙትን ከሰው ወገን የሆኑ ፍጥረታት የሚኖሩበትን ስፍራ ተመለከትን። እነዚህ በአራተኛው ምድብ በሚገኙት መላእክት ረዳትነት መንግሥታቸውን አጽንተው አየን። እነዚህ ከሰው ወገን የሆኑ ፍጥረታት ረዳት ለሆኗቸው መላእክት ሥጋቸውን ሰውተው ሲኖሩ አየናቸው። ረዳት የሆኗቸው መላእክት በእነሱ ላይ አድረው ከሰው የተሰወሩ ምስጢራትን ሲናገሩና በባህሪያቸው ያልተፈቀዱ ሥራዎችን በእነሱ ላይ አድረው ሲፈጽሙ ተመለከትን። እነዚህ ፍጥረታት ባህሪያቸውን ሁለት ገጽታ ያለው መሆኑ እጅግ ግራ አጋባን። በአንድ በኩል የሰው ወገን የሆኑ ፍጥረታትን ካለምንም ዋጋ ሲረዷቸው እናያለን። በሌላ በኩል ደግሞ በሥጋዎቻቸው ላይ አድረው ያልፈቀዱትን እንዲፈጽሙ ሲያዟቸውና ያልተገቡ ሥራዎችን እንዲያከናውኑ ሲያደርጓቸው እንመለከታለን። በምድራዊ ሰማያት የሰው ወገን በተፈጠሩበት ስፍራ አሁን ካየናቸው ፍጥረታት በተለየ ቀድሞ ጥንት እንደነበሩት ፍጥረታት ርቃናቸውን የሚኖሩ ከሰው ወገን የሆኑ ፍጥረታትን በተለያዩ ስፍራዎች ተበታትነው ተመለከትን። እነዚህ ፍጥረታት ካለማንም ጣልቃ ገብነት በተፈጠሩበት ምድር እንደ ጥንት አኗኗራቸውና ባህሪያቸው ሲኖሩ አየን። በምድራዊ ሰማያት በስድስተኛው ቀን በሁለተኛው ምድብ ማረፊያቸውን ካደረጉት መላእክት መካከል ቅዱስ ገብርኤል የተባለው መልአክ ከአዳም ርስት ሀገር ወደሚኖሩ የሰው ወገን ወደሆኑ ፍጥረታት መጣ። እነዚህንም ከሰው ወገን የሆኑ ፍጥረታት የአዳም ርስት ሀገር የተስፋቸው አምሳል እንደሆነችና እሷን እየጠበቁ እንዲኖሩ አስተማራቸው። እነሱም እንደተማሩት የአዳም ርስት ሀገርን እየጠበቁ እየኖሩ ሳሉ አዳም ከተፈጠረበት ምድር የሚኖሩ ጥበበኞች ወደ አዳም ርስት ሀገር ከባርነት ያወጣቸውን ጽላት ይዘው መጥተው ተቀላቀሏቸው። እነዚህ ከሰው ወገን የሆኑ ፍጥረታትም ጥንት የነበረውን የአባታቸውን ርስት ሀገር ተመልክተው እጅግ ደስ አላቸው። በዚሁ ስፍራም መኖሪያቸውን አደረጉ። እነዚህ አዳም በተፈጠረበት ምድር ሲኖሩ የነበሩ በኋላ ላይ ወደ አዳም ርስት ሀገር የተመለሱት እነዚህ ከሰው ወገን የሆኑት ፍጥረታት የአዳም ርስት ሀገር በጥፋት ውሃ በሰጠመች ወቅት አባታቸው ኖህ ይዟቸው የሄደውን የአዳምን የክብር ዕቃዎች ወደ ርስት ሀገራቸው ይዘዋቸው መጡ አሉ ሽማግሌው። እነዚህ የአዳም የክብር ዕቃዎች እነማን ናቸው ስል ሽማግሌውን ጠየኳቸው። የአዳም ርስት ሀገር በስማዚያ ትምህርት በጥፋት ውሃ በሰጠመች ወቅት ኖህ ከወገኖቹ ተለይቶ ራሱንና ቤተሰቦቹን ከዚህ የጥፋት ውሃ የሚያድንበትን መርከብ ሠራ። በዚህ ወቅት ከአዳም ስድስቱ የክብር ዕቃዎች መካከል አዳም የምድራዊ ሰማያት ፍጥረታት ገዢ ሆኖ ወደ ገነት በገባ ወቅት ደፍቶት የነበረውን አክሊል፣ አዳም ገነት በገባ ወቅት ከመላእክት ጋር የወይን መጠጥ የጠጣበትን ጽዋ እና መላእክት አዳምን ያስተማሩበትን መጽሐፍ ይዞ ወደ ሠራው መርከብ ገባ።
በእርግጥ እኛ ኖህ እነዚህን የክብር ዕቃዎች ወሰዳቸው እንበል እንጂ እነዚህን የአዳም የክብር ዕቃዎች የሰጡትና ከጥፋት ውሃ የሚድንበትን መርከብ እንዲሠራ የረዱት መላእክት ናቸው። እናም ኖህ እነዚህን የአዳም የክብር ዕቃዎች ይዞ ተሰደደ። ለምን እነዚህን የክብር ዕቃዎች ሊወስዳቸው ፈለገ ቢባል ሀብተ መንፈስ ቅዱስ ከነሱ እንዳይለይ ፈልጎ ልንል እንችላለን። ይህም ባይሆን እነዚህ የክብር ዕቃዎች ከጥፋት ይጠብቁት ዘንድ ወሰዳቸው ሊባል ይቻላል። ያም ሆነ ይህ ግን እነዚህ ከሰው ወገን የሆኑ ፍጥረታት እነዚህን የክብር ዕቃዎች ወደ ነበሩበት ስፍራ መልሰዋቸው ሲያበቁ ይዘውት የመጡትን የሙሴ ጽላትን ግን ለይተው ከመንደራቸው አቅራቢያ በክብር አስቀመጡት አሉ ሽማግሌው። በምድራዊ ሰማያት በዚሁ ቀን ከአዳም ርስት ሀገር በስተደቡብ የሚገኙ ከሰው ወገን የሆኑ ፍጥረታት ወደ አዳም ርስት ሀገር መጥተው ከአዳም ርስት ሀገር ከሚፈልቁ ወንዞች ዳርቻ ሰፈሩ። እነዚህ ፍጥረታት ለምን ወደዚህ ስፍራ እንደመጡና በወንዞች ዳርቻዎች እንደሰፈሩ ማወቅ አልቻልነው። ነገር ግን እነዚህ ሕዝቦች የአዳም ርስት ሀገር ለመኖሪያ እጅግ አመቺ መሆኗን ተመልክተው መኖሪያቸውን ከዚሁ ስፍራ አደረጉ። ከዚህ በኋላም ወደ አዳም ርስት ሀገር በርካታ ከሰው ወገን የሆኑ ፍጥረታት ከተለያዩ ስፍራዎች በወገናቸው እየሆኑ ወደዚህ ስፍራ መጡ። እኛም ባዶ ቀርታ የነበረችው የአዳም ርስት ሀገር ዳግም የሰው ወገን ለሆኑ ፍጥረታት መጠለያ ስፍራ መሆኗን ተመልክተን እጅግ ደስ አለን።